ባርናባስ ኮሊንስ እኔም ብቻ እንዲወድ ለማድረግ የፍቅራችን መታሰቢያ እንዲሆን ቀይ ውስጥ ልብሴን ሰጠሁት። በጥልቅ ስሜት ከተሰናበትኩት በኋላ ሳልወድ በግድ ሳጥኑን ዘጋሁት። በሰንሰለትም አጥብቄ አስሬ ከምድር በታች 10 ሜትር ጥልቀት ላይ እንዲቀበር አደረኩት። በቅጽበት 200 ዓመታት አለፉ። የነበረችው ያች ትንሽ ከተማ ወደ ዘመናዊ የወደብ ከተማነት ተቀየረች። እኔም የማትሞት ጠንቋይ በመሆኔ ራሴን ወደ ትልቅ የአሳ ንግድ ስራ ፈጣሪነት ቀየርኩ። ስለ ባርናባስ ኮሊንስ ሙሉ በሙሉ ረስተውት በነበረበት ጊዜ ከጥቂት ቀናት በፊት ከምድር ውስጥ ወጣ። የሥራ ቦታ ሰራተኞች በአጋጣሚ አንድ የሬሳ ሳጥን ቆፍሮ አወጡ። በዙሪያው የተጠቀለሉትን ሰንሰለቶች ሲያይ የበላይ ተቆጣጣሪው ውድ ሀብት ያገኘ መስሎት ሰንሰለቶቹን ለመቆረጥ ወዲያውኑ መቆረጫ መሳሪያ አወጣ። ጭራግ ሊለቅ እንደሆነ ጨርሶ አላወቀም ነበር። ሳጥኑ ልክ እንደ ፈጣን የፈላድስ እንፋሎት ማውጣት ጀመረ። ማንም ከቦታው ሳይሸሽ በፊት አንድ ጥቁር ምስል ወጣና የሰራተኞቹን ደም በሙሉ መጥቶ አደረጋቸው። ያኔ በህይወት እያለ የቀበርኩት ባርናባስ ኮሊንስ ቫምፓየር ሆኖ ነበር። በመጨረሻ ነፃ የወጣው ባርናባስ ላለፉት 200 ዓመታት ያመለጠችው ዓለም ሙሉ በሙሉ እንደተቀየረች ለማወቅ በቀጥታ ወደ ቤቱ አመራ። ቤቱ አሁንም በነበረበት ቦታ ላይ መሆኑን ተረዳ። ነገር ግን ግቢው በዛ ደረጃ ፈራርሶ ማየቱ ልቡን ሰበረው። በፍጥነት ወደ ውስጥ ገባ። ስለቀደመው ጊዜ እያሰበ በክፍሉ ውስጥ ሲራመድ 2 ልጆች ሶፋው ላይ ተቀምጠው እንደነበር ጨርሶ አላስተዋለም ነበር። ልጆቹም በድንጋጤ ይመለከቱት ነበር። እሱ ግራ ተጋብቶ ቆሞ ሳለ ትንሹ ልጅ ይህ ሰው በትክክል ግድግዳው ላይ ካለው ምስል ጋር አንድ አይነት መሆኑን በጥንቃቄ አስተዋለ። እሱ የድሮ አያታቸው ባርናባስ ኮሊንስ ነበር። ኮሊንስ ራሱን እያስተዋወቀ ሳለ የቤቱ እመቤት አኒ በድንገት መጣችና ይህንን ከየትም የመጣውን ሰው ልታስወጣው ፈለገች። ማንነቱን ለማረጋገጥ ኮሊንስ በከንቱ ምርኩዙ ወለሉ ላይ ያለውን ድብቅ ቁልፍ ተጫነው። በሚቀጥለው ሰከንድ የእሳት ማገዶ ወደ ኋላ ተንሸራቶ የቤቱ ባለቤት እንኳን የማታውቀውን ምስጢራዊ ክፍል አሳየ። ይህ ትዕይንት አኒን ሙሉ በሙሉ አስደነገጣት። ምክንያቱም ያ ታዋቂው የቀድሞ አያታቸው ቫምፓየር ነበር። ፍርሃትም ተሰማት። ነገር ግን ኮሊንስ የልጅ ልጆቹን ከመጉዳት ይልቅ ወደ ምስጢራዊው ክፍል ይዟት በመግባት እዚህ ያለው ወርቅና የብር ሀብት በሙሉ ለልጅ ልጆቹ የተወው ስጦታ መሆኑን ነገራት። አኒ ወዲያውኑ ፍርሃቷን ትታ አያቷን በደስታ ወደ ቤቱ ተቀበለችው። አሁን ኮሊንስ በመቀጠል ሊያደርገው የሚገባው የመጀመሪያው ነገር እኔን ፈልጎ ማግኘትና በቀሉን መውጣት ነው።